በላሽው አንጀቴን በላሽው ሆቴል በላሽው ስጀነጅኝ ቆይተሽ ለፈላው የጋርሽው ወይኔ ወያላ እኔ አፈር ልብላው እኔ ልውቅለለው እኔ ልዋረደው እኔ ልገርጣው ወያላ በ16 ዓመት ስትገመታለህ በ10 ሚሊዮን እኔ አልሰጠም እንደ 10 ሚሊዮን አጠይቀኝም እንዴ ወዳጅነታችን ለዚህ ነው እንዴ ወያላ እኔ አረ ወይኔ ወያላ እኔ አፈር ልብላ እንግዲህ ምን ማድረግ ይቻላል አይዞን በቃ አይዞን ወያላ የዩናይትድ ደጋፊዎች ላይ ሙድ ስትይዙ ስታላግጡ የነበራችሁ የአርሰናል ደጋፊዎች ተረኛው የገረጣ ቡድን የእናንተ ቡድን ሆኖላችኋል። ምን ውስጥ ልትገቡ ነው? የዩናይትድ ደጋፊዎች የሚገርም በቀል የሚገርም ሪቬንጅ ብዙ ቪዲዮ ማየት ፈልጋለሁ በዚህ ዝውውር ላይ ማለት የሚገርም በቀል ነው የምፈልገው። በቃ ጀረሚ ሞንጋ ወደ አርሰናል ሳይሆን ወደ ሲቲ ተረኛው ግርጣት ኤፍሲ አርሰናል ሆኖላችኋል ማለት ነው። ይህ ዝውውር ግን የንጥቂያ ዝውውር ሆኗል። በቃ ገና ብዙ ነገር ነው የምንመለከተው። ለማንኛውም ጀረሚ ሞንጋ የአርሰናል ዝውውር ቀርቶ ወደ ማንቸስተር ሲቲ አቅንቷል ማለት ነው። ዋነኛው ምክንያት አርሰናል ውድ ሆነ ለዚህ ተጫዋች የጠየቁት ገንዘብ 10 ሚሊዮን ፓውንድ አልከፍልም 6 ይበቃል ሲል ዞር ብሏል፣ ራሱን አግሏል ከዝውውሩ እና ማንቸስተር ሲቲ የጠየቀውን ገንዘብ ከፍሎ በእጁ አስገብቶታል ማለት ነው። ለማንኛውም ፋሚሊ ፎሎ እየተደረገ አይደለም፣ ፎሎ አድርጉ። ሰበር ዜናም አርሰናልን ይቀላቀላል ተብሎ ሲጠበቅ የነበረው ጀረሚ ሞንጋ በመጨረሻም የማንቸስተር ሲቲ ተጫዋች መሆኑ ተረጋግጧል። ማንቸስተር ሲቲዎችም ለተጫዋቹ ለሌስተር ሲቲ 10 ሚሊዮን ፓውንድ እንደሚከፍሉም ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዙር ዜኖች እንደርሳችሁ ፎሎ ማድረጋችሁን አትርሱ። የገጠር ልጆች ነን እኛ የገጠር ልጆች ማለት ነው። እኛ የገጠር ልጆች ነን፣ ግን እነዚህ ትንንሾቹ ሪጀክት አድርገውን አያውቁም። ይቻላል እንዴ? በነገራችን ላይ እነዚህ ትንንሾቹ ሪጀክት ማድረግ ይችላሉ እንዴ? እኔ እኮ ይሄ አርሰናል የሚባለው ክለብ በጣም ብዙ ተአምር ነው የምታሳዩኝ። ባይዘው እኔ በእናንተ ሙሉ እምነት ነው ያለኝ። ግማሽ ጎዶሎ ምናምን ራሱ አይደለም ሙሉ እናንተ ብዙ ነገር ነው የምታሳዩኝ። ይቻላል እንዴ? እነዚህ አካዳሚዎቹ ምናምን ሪጀክት ያደርጋሉ እንዴ? ምንም ነፍስ ማያውቁት ምናምን እንዴት ነው የሚወስኑት? ገና በ16 ዓመቱ 18 በታቸው ነው አልፈልግም ይላል። ጉድ ለማንኛውም ሲቲ ማንቸስተር ሲቲ ይመች። ሂር ዊ ጎ ቱ ሲቲ አባቴ ሲቲ ዙ። አረ ወይኔ በፈጣሪ እኔ ቆይ አንድሬ ቤርታ ቆይ ከሌስ አትርፎ እየሸጠብን ነው እንዴ? ይሄ ተጫዋች እኛ የጨረስነው አልነበር እንዴ? ነው ፈርቂ ዘለሲቲ ሸጥክብን እንዴ? ምንድነው እንደዚህ መጀነን? በአላህ እንዴ በኋላ ቡሌ ልንሰበስብ ነው እንዴ? ተጫዋቾች ካለቁ አሁን ስለዚህ ሲሆን ስለ አብዛኛው የኛ ስለ መንቀራፈፍ ነው እንዴ? በኋላ ትርኪ ምርኪውን እነ ሎኮንጋን ወይ ከቼልሲ ልናመጣ ነው። የቼልሲ ተጫዋች ደግሞ እኛ እንደምንገዛው ስለሚያውቅ ለሽያጭ አይቸኩልም። ከዛ መጨረሻ ጋርናቾን ልናመጣ ነው እንዴ? ለነገሩ ኢንዞ ማሬስካ የቼልሲው ሙድ አልለቀቀውም። ታው በጥቁርና በሹሩባ አተመን ቼልሲ ሰብስበ እዳ ያለኛ ነው የተረፈው። አሁን ደግሞ እዛ መሰብሰብ በቃ ጠቋሚ ሆነን እንቅርባላ። ያው የ16 ዓመት ስንት ታዳጊ ያለን አረበና እኛ እነ ቺዶቢን ሄቨንን የሸጥን ሰዎች ነን። ውሰዱት እንደው የምን እየየን ውሰድ። ታረኛውን ታስገባልኛለህ ማለት ነው። በሁሉም ስትስቅ የነበረችው አርሰናል ይኸው ቤቷ ድረስ መጥቶላት፣ በእነ ቼልሲ በዩናይትድ ስትስቅ የነበረችው አርሰናል ወር ሙሉ ሲያወሩት የነበረውን ተጫዋች በአንድ ቀን ትናንት አወራው። ፋብሪዚዮ ሂርዊጎ ዛሬ ማለት ነው። ጀረሚ ሞንጋ ሂርዊጎ ተብሏል ሲጀመር ማለት ነው። እኔ እየፈለኩት ማሬስካ ሄዶ ፕሮጀክት አቀረበለት፣ ራሱ አሳየው። ማሬስካ ነው ፐርሰናል ያወራው፣ አለቀ። ሂርዊጎ ተባለ። ሌላኛው ጀረሚ ዶኩ ልጁ ማለት ነው። በጣም የሚገርም ተስፋ ያለው ልጅ ነው፣ ደህና ልጅ ነው። አርሰናል ወር ሙሉ ስካውት አደረገችልን ለኛ። ስካውቶቹ ቆንጆ ስካውት ናቸው አርሰናል፣ እኛ እንወስዷለን ማለት ነው። ታረኛው ልጅም ተገቢያለሽ። ከዩናይትድ አንደርሰን እንወስጃለሁ፣ ከቼልሲ ደግሞ ኤንዞ ማሬስካን ሊያው ሚድ ሲዝን ላይ፣ አሁን ደግሞ ከአርሰናል ጀረሚ ሞንጋን። የፈለኩትን ተጫዋች በፈለኩበት ሰዓት የማስፈርም ቲም ነኝ። የፈለኩትን ተጫዋች ማለት ነው። እኔ ፈልጌው የማይመጣ ተጫዋች የለም። ማንም ይሁን ማን ይመጣታል፣ አለቀ። ኔክስት ሲዝን ደግሞ በደንብ ታያላችሁ። ይሄንን ቲም በደንብ ጠብቁት። አጨብጭብ አንተ ኧረ ሃይጃክ ትጠላለህ። እኔ በ3.5 ሚሊዮን አርሰናል ይበላል ብዬ ጠብቄያለሁ። ለ3.5 ሚሊዮን ጀረሚ ሞንጋን ማለት ነው ማንቸስተር ሲቲ
ሂር ዊ ጎ ተብሏል ማለት ዶኩ በለው ልጁ ራሱ ዶኩ በለው በቃ። ግን እኔ ጭራሽ እንደ አርሰናል ለረጅም ሳምንታት እየተከታተለ ልጁ ነው የነበረው እንዲህ አንተ ጥልቅ ብሎ ባንዴ ሲቲ ያስፈርሟል። ማሬስካ አንዴ አንተ ሲጀምር ታውቃለህ ይሄ ልጅ ማለት ነው የእውነት ያስፈልገን ነበር። እንደዚህ አይነት ተጫዋች ነው የምንፈልገው ለቲሜ በቃ እንደዚህ አይነት ተጫዋች እንደ ዶኩ አይነት ተጫዋች ነው የምንፈልገውና ራሱ ዶኩ በለው በ10 ሚሊዮን ፓውንድ ያስፈረም ነው። አርሰናል ግን ለ3.5 ሚሊዮን ነው ይሄ ልጅ የተበላው 3.5 ሚሊዮን ነው በቃ ውይ። እሺ ጀርሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ነው። እኔ ብዙ ሰዎች ስለ ትራንስፈር እውቀት የሌላችሁ ሰዎች ማለት አርሰናል ገረጣ ምናምን አርሰናል ትክክለኛውን ውሳኔ ነው የወሰነው። ማን 10 ሚሊዮን ለማ 10 ሚሊዮን ለዚህ ያማሃል እንዴ? 16 ዓመት ልጅ 10 ሚሊዮን እንዴት ነው የምትወጣው? አንድ ሲኒየር ጎል ያለው ልጅ ማለት ነው ገብቷል። 16 ዓመቱ ማን ህፃን አያስፈልገን። እኛ የምንጫወተው የለ ፕሪሚየር ሊግ ኦልሬዲ የበላን ሰዎች ነን። ቀጣይ ዓመት እሱን ዲፌንድ ለማድረግ ነው የምንጫወተው። ዲፌንድ ለማድረግ ይሄን ነው ሲሆን ልናስፈርም አንችልም። ገብቷል። ትክክለኛ ራሱን ፕሩቭ ያደረገ የሚገርም ሌፍት ዊንግ ነው የሚያስፈልገን አርሰናል። ገብቷችኋል አይደል? ሌፍት ዊንግ ጽድት ያለ ነው የሚያስፈልገን። ይሄንን ተውት። ይኸውል አትጨናነቁ ጋይስ። የተመደበ ብር አለ ለአርሰናል ቻምፒየንስ ሊጉን እንዲያመጣው ለአርቴታ የተመደበ ብር አለ። ልክ ዓለም ዋንጫው ሲጠናቀቅ ማለት ነው ሁልህም አይነህ እያየ ማለት ነው አይነህ እያየ ሱፐር ቲም ይሰራል። ከዛ በኋላ ምን አባት እንደምታመጣ እናያለን። ሁላችሁም ደግሞ ኮፒ ሊንክ ሪፖስት አድርጉት ይሄን ቪዲዮ። ሲቲዝንስ የ16 ዓመቱን ታዳጊውን ጀሬሚ ሞንጋ ከሌስተር ሲቲ ሂር ዊ ጎ ተብሏል። ፋሚሊ ያበደ ዜና ነው ፋሚሊ። አርሰናሎች እንግዲህ ይህን ተጫዋች ለማስፈረም ለወራት ሲያወሩ ነበረ። ክለቡ ግን ማንቸስተር ሲቲ ሲሆን በቃ በአንድ ቀን ነው እኛ የምንገለው። ማንንም ፈለግን ይመጣል፣ ናካል ነው ይመጣል። እኛ ሀያል ሰውንም ማለት ነው እንደ ማንቸስተር እና እንደ ሊቨርፑል ዝም ብለን እንትናለን። በቃ ይሄ ነው ክለቤ። ማንንም ከፈለግን እናመጣለን ማለት ነው። አሁንም የሚቀረን ራይት ባክ ብቻ፣ አንድ ወርልድ ክላስ ራይት ባክ ካስፈረምን ምንም ነገር አያስፈልገን። ፋሚሊ ሁላችሁም ኮፒ ሊንክ ማድረግ እንዳረሱ። ይመቻችሁ።